ምዕመናን በጾመ ፍልሰታ የሚሰሯቸውን 5 ስህተቶች በዚህ ቪዲዮ እነግራችኋለሁ። ጾመ ፍልሰታን ለምን እንጾማለን? ይህንን ጾም ስንጾም ልናደርጋቸው የሚገቡ የተወሰኑ ነጥቦችን እጨምርላችኋለሁ። ቤቱንም ሰብስክራይብ እያደረጋችሁ ትምህርቱን እስከ መጨረሻው ድረስ ብትከታተሉ ቁም ነገር ታገኙበታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ጊዜያትን አሳልፎ ዕድሜ ለንስሐ ጨምሮ ይችን ሰዓት ባርኮ የፍቅር ጾም ለሆነችው ለጾመ ፍልሰታ ያደረሰን እግዚአብሔር አምላካችን እየተመሰገነ ይሁን። በዚች ጾም በበረከት ስራዎችን ሰርተን ቅዱስ ሥጋውን ክቡር ደሙን ተቀብለን በእመቤታችን ቅዳሴዋ ውዳሴዋ በሚመሰገንበት ቦታ ውለን አድረን በቤተ ክርስቲያን አገልግሎት ውስጥ ተሳትፈን በረከተ ሥጋ በረከተ ነፍስ እንድናገኝ ማምላክ ወላዲት አምላክ የመስቀል ስር ስጦታችን በቸርነቷ በእናትነት ፍቅሯ ትጎብኘን፣ አሜን። የእመቤታችን የቅድስት ድንግል ማርያምን ፍልሰቷን፣ እረፍቷን፣ እርገቷን፣ ትንሣኤዋን አስበን ለሐዋርያት የተገለጠች ማምላክ ለእኛ እንድትገለጥ በበረከት እንድትጎበኘን ከልጇ ከወዳጇ እንድታስታርቀን ቋጠሯችን እንድትፈታለን ከተቸገርንበት ከተጨነቅንበት በእናትነት ፍቅሯ እንድታወጣን ይችን ጾም ሁላችንም ኦርቶዶክሳውያን በፍቅር እንጾማታለን። ሆኖም ግን ይችን የፍቅር ጾም ሕፃናት፣ ወጣንያኑ፣ ወጣቱ፣ ታላላቅ አባቶችም ሊቃውንትም የሚጾሟት በቤተ ክርስቲያን አጸድ ውስጥ ተገኝተን 24 ሰዓት ሙሉ እመቤታችንን የምናመሰግንበት ቅዳሴዋን ውዳሴዋን የምንሰማበት ምስጢሩ የሚተረጎምበት ነገረ ሥጋዌ የክርስቶስ ሰው መሆን የክርስቶስ አምላክነትን በግልጽ የምንረዳበት የምናውቅበት በረከተ ሥጋ በረከተ ነፍስ የምናገኝባት እጅግ ድንቅ የሆነች ጾም ናት። በዚች ጾም በረከተ ሥጋ በረከተ ነፍስ አገኛለሁ ብለው የሚጾሙ ምዕመናን የሚሰሯቸው 5 ስህተቶች አሉ። የመጀመሪያው የጾምን መንፈሳዊ ዓላማ ሥጋዊ በሆነ መንገድ መረዳት ነው። ይህም ብዙ ጊዜ ምዕመናን ጾም ማለት ከእህል ከውሃ ተከልክሎ እስከተወሰነ ሰዓት መቆየት፣ የጥሉላት ምግቦችን እንቁላል፣ ሥጋ የመሳሰሉትን አለመመገብ መስሎ የሚታያቸው ከዛም ተከልክለው እስከተወሰነ ሰዓት የሚቆዩ ምዕመናን አሉ። ሆኖም ግን የጾም ትልቁ ዓላማ ሥጋችንን ለነፍሳችን ማስገዛት፣ ጆሮአችንን ክፉ ከመስማት፣ ዓይናችንን ክፉ ከማየት መከልከል፣ በስልካችን ሊሆን ይችላል፣ በአካል ሊሆን ይችላል፣ በተለያዩ መንገዶች ከምናያቸው ክፉ ነገሮች ራሳችንን መከልከል፣ ማቀብ፣ ወደ እግዚአብሔር መቅረብ ይገባናል። ኢሳይያስ ምዕራፍ 58 ላይ እውነተኛ ጾም የበደልን እስራት መፍታት፣ የበደሉንን ነፃ ማውጣት፣ ለተራቡትም ማካፈል መርዳት ነው ብሎ በግልጽ እንዳስቀመጠልን በዚች ጾም ምግብ ከመከልከላችን ባለፈ የተቸገሩትን መርዳት ያዘኑትን ማጽናናት እንደሚገባን አንረዳም። የበደለንን ይቅር ብለን መጾም መጸለይ ይገባናል። ያስከፋናቸውንም ይቅርታ ጠይቀን በፍቅር በትህትና በእውነተኛ መመለስና ጸጸት ውስጥ ሁነን መጾም እንደሚገባን ብዙዎቻችን እንዘነጋለን። ነገር ግን ከምግብ መከልከላችን ድካም ብቻ እንዳይሆንብን በንስሐ ተመላልሰን የበደሉንን ይቅር ብለን ከክፉ ነገር ሁሉ ርቀን ራሳችንን መዝነን እመቤታችን እንድትባርከን መለመን መማፀን በቤተ ክርስቲያን ውስጥ ባሉ መንፈሳዊ አገልግሎቶች ራሳችንን እያጠነከርን መጽሐፍ ቅዱስን እያነበብ ራሳችንን ልንመዝን ይገባል። ቅዱስ ያሬድም በጾመ ድጓው ላይ ጾም ዓይን፣ ጆሮ፣ አንደበት ከክፉ ነገር ሁሉ የሚከለከሉበት የሚጠበቁበት እውነተኛና ትክክለኛ መንፈሳዊ ተጋድሎ ነው ብሎ እንደነገረን በዚች ጾም የስሜት ሕዋሶቻችንም ጾመው ክፉ ከመስራት ወጥተን እግዚአብሔርን የምናመሰግንበት ጾም ሊሆን ይገባል። ሁለተኛ የምንሰራው ስህተት ያለ ካህን ምክር እና ቡራኬ በራሳችን ስሜትና ውሳኔ ብቻ ሱባኤ መግባት፣ የነፍስ አባታቸውን ሳያማክሩ ቡራኬ ሳያገኙ ሳይማሩ ሳያውቁ አቅማቸውን ሳይመዝኑ በራሳቸው ውሳኔና የግል ስሜት ከባድ ሱባኤ የሚገቡ አብዝተው የሚጾሙ ሰዎች ስፍር ቁጥር የላቸው። ሆኖም ግን ያለ ካህናት ቡራኬ ያለ አበነፍሳችን ምክር የምናደርገው የምንይዘው ጾም የምንገባው ሱባኤ በትዕቢት ስለሚሆን
መልስ አናገኝበትም፣ ወደ እግዚአብሔርም አንቀርብበትም፣ በመንፈሳዊ ሕይወታችንም አናድግበትም። አበው እንዳስተማሩን ያለ መካሪና ያለ ንስሐ አባት ቡራኬ የሚደረግ ሱባኤና መንፈሳዊ ተጋድሎ ለትዕቢትና ለተስፋ መቁረጥ ይዳርጋል ብለው ያስተምሩናል። አበነፍሳችንን በጸሎታቸው እንዲያስቡን፣ ሱባኤም እንዴት መግባት እንዳለብን እንዲመክሩን፣ እንዲያስተምሩን እነርሱን ማማከር ከእነርሱን ቡራኬ ማግኘት ይገባል እንጂ በራስ ስሜትና ሐሳብ ብቻ ሱባኤ መግባት ከምናገኘው በረከት የምናጣው ነገር እንዲሁም በብዙ ፈተናዎች ልንወድቅ እንችላለን። ሶስተኛው በዚች ጾም ላይ የምንሰራው ስህተት የቅዱስ ቁርባንንና የንስሐ ሕይወትን መተው ነው። በዚች ጾም ብዙዎች ከምግብ ቢከለከሉም ሌሊት በሰዓታቱ በማህሌቱ ጸሎት ቢሳተፉም ኪዳን ቢያደርሱም ቅዳሴዋን ውዳሴዋን ትርጓሜውን ቢሰሙም ቅዳሴ ቢያስቀድሱም ከቤተሰቦቻቸው ርቀው በገዳም ቦታም ቢቀመጡም ነገር ግን ንስሐ ሳይገቡ ቅዱስ ቁርባንን ሳይቀበሉ ወደ ቤታቸው የሚሄዱ ወይም በበዓታቸው ውስጥ የሚቀመጡ እጅግ በጣም ብዙዎች ናቸው። ነገር ግን በዚች ጾም ላይ የሚቻለን በቤተ ክርስቲያን ውስጥ ባሉ የጸሎት ጊዜያቶች በመሳተፍ በመበርታት ቅዳሴውን ካስቀደስን በኋላ ቅዱስ ቁርባንን መቀበል፣ ንስሐ ካልገባን ደግሞ ራሳችንን ተመልክተን ንስሐ መግባት፣ ራሳችንን መመርመር፣ እመቤታችን እንድትረዳን ከልጇ እንድታስታርቀን መጠየቅ፣ ጾሙን በንጽህና በቅድስና ሁነን መጾም፣ የክርስቶስን ስጋና ደም መቀበል ይገባናል እንጂ ባሉት አገልግሎቶች ላይ ተሳትፈን ዝም ብለን መቀመጥ አይገባን። የሚቻለው ሰው 16ቱንም ቀን ኪዳን እያስደረሰ ቅዳሴ እያስቀደሰ የክርስቶስን ቅዱስ ስጋና ክቡር ደም ቢቀበል ራሱን በጽሞና አድርጎ በተወሰነ ሰዓት እየተመገበ ጸሎት እያደረገ ክርስቶስን ቢለምነው ልመናው ይሰማለታል፣ ወደ አምላኩ ወደ እግዚአብሔርም ይቀርባል። የጾመ ፍልሰታና የሱባኤ ዋናው ግብ ነፍስን በንስሐ አዘጋጅቶ የክርስቶስን ስጋና ደም መቀበል ነው። ስለዚህ ራሳችንን የንስሐ ሕይወታችንን ተመልክተን አበነፍሳችንን አማክረን የሰራነው ክፉ በደልና ኃጢአት ካለብን ለእርሳቸው ተናግረንና አማክረን ቀኖናችንን ፈጽመን ቅዱስ ስጋውን ክቡር ደሙን መቀበል ወደ እግዚአብሔር መቅረብ ይገባናል። አራተኛ የሰዓታትና የቅዳሴ ጸሎት ላይ እንዲሁም የእመቤታችን የቅድስት ድንግል ማርያም ውዳሴዋ ቅዳሴዋ በሚተረጎምበት ሰዓት በንቃትና በተመስጦ አለመከታተል የብዙዎቻችን ችግር ነው። ቤተ ክርስቲያን ሰዓታቱን፣ ቅዳሴውን፣ ማህሌቱን ታዘጋጃለች፣ እመቤታችንን ታመሰግናለች። ያ ብቻ አይደለም፣ ስለ እምነታችን የሚመለከት እመቤታችን ቅድስት ድንግል ማርያምን የሚገልጽ የክርስቶስን ነገረ ሥጋዌ አብራርቶ አበስጥሮ የሚናገሩበት ሊቃውንቱ የሚራቀቁበት ያልገባንን ምስጢር እንዲገባን የምንሆንበት ትርጓሜን የምንረዳባት እጅግ ድንቅ ጾም መሆኗን ብዙዎቻችን እንረሳለን። ቅዳሴው ሰዓታቱ ስጋዊ ድካማችንን አርቆ ከመላእክት ጋር የሚደምረን ሰማያዊ ምስጢርን የሚገልጥልን ወደ ክርስቶስ የሚያቀርበን ለጸሎት ያለን ሕይወት ደግሞ እንዲበረታ እንዲጠነክር የሚያደርገን የእመቤታችን ፍቅሯን በልቦናችን እንዲሳልብን የሚያደርግ ነውና በንቃት በትጋት ልንተገብረው ይገባል። አምስተኛና የመጨረሻው በጾመ ፍልሰታ የምንሰራው ስህተት አንደበታችንና ስሜታችንን መግዛት አለመቻላችን። ክርስቲያን ሁልጊዜም ቢሆን ባነጋገሩ ጥንቁቅ፣ ባመጋገቡ ደግሞ የማይነቀፍ፣ ሰዎችን የማያማ፣ ክፉ ነገር የማያደርግ ቢሆንም ቅሉ ሱባኤ በምንይዝበትና ይችን ጾም በምንጾምበት ሰዓት ከምን ጊዜውም በተለየ የበረከት ስራዎችን የምንሰራበት፣ ብዙ ከማውራት የምንቆጠብበት፣ ብዙ ከመመገብ የምንከለከልበት፣ ክፉ ከማየት የምንርቅበት እጅግ ድንቅ ነገር ነው። ይህም ሩቅ ሳትሄዱ በእጃችሁ ባለው ስልክ፣ በስራ ቦታችሁ፣ በትራንስፖርት አሉባልታ፣ ሐሜት፣ ክፉን ከማየት ከመስማት ራሳችሁን ልትቆጥቡ ይገባል። ምናልባትም ይችን ጾም የምንጾምበት ዋና ምክንያት ሐዋርያትን አብነት አድርገን እመቤታችንን መንገዳችንን እንድታቀናለን፣ ቋጠሯችንን እንድትፈታለን፣ በበረከት እንድትጎበኘን፣ በትምህርት እውቀት፣ ጥበብ፣ ማስተዋል እንድታሳየን የምንጾማት እጅግ ድንቅ ጾም ናትና ይችን ጾም ከምን ጊዜውም በበለጠ የበረከት ስራዎችን በመስራት መልካም ተግባራትን በማከናወን ቃለ እግዚአብሔርን በማንበብ በመስማት በማዳመጥ
በመጸለይ ራሳችንን የምንመለከትባት እጅግ ድንቅ ጾም ናት። ምናልባትም በስደት ያላችሁ እህቶች ወንድሞችም ባላችሁበት ሁናችሁ በተወሰነ ሰዓት የተወሰነ ምግብ እየተመገባችሁ ጸሎት እያደረጋችሁ እግዚአብሔርን እየለመናችሁ እየሰገዳችሁ አበነፍሳችሁን እያማከራችሁ እንዲሁም ደግሞ ከምታገኟት ላይ ለቤተ ክርስቲያን ዕጣን፣ ጧፍ፣ ዘቢብ በመስጠት የተቸገሩትን፣ የተራቡትን፣ የተጠሙትን በመመገብ በመመጾት እግዚአብሔርን ማግኘት መንፈሳዊ ሕይወታችሁን ማሳደግ ሰማያዊ ሀብትን ሰማያዊ ጸጋን ገንዘብ ማድረግ ትችላላችሁ። እግዚአብሔር አምላክ ጾሙን የበረከት ያድርግልን። አሜን።